ሰላም ሰላም እንኳን ወደ ፍቅር አት 2025 የዩቲዩብ ቻናል በሰላም ተቀላቀላችሁ። ዛሬ ደግሞ የምንነጋገርበት ኪውክ ሪካፕ በተደጋጋሚ ስኮላርሺፕ አመልክታችሁ ያልተሳካላችሁ ምኑ ጋር ፌል እንደሚያደርግባችሁ እና ፌል የሚያደርግባችሁን ምክንያት ጭምር ከልምድ ማካፈላችሁ ነው የሚሆነው። ስኮላርሺፕ ማግኘት እንግዲህ በጣም ትጋት የሚፈልግ ነገር ነው፣ ማቀድ የሚፈልግ ነገር ነው። ስለዚህ የመጀመሪያው እቅድ ፕላን ማድረግ ነው፣ አስቀድሞ ማሰብ ነው። ለ2026 ከሆነ ስኮላርሺፕ ማግኘት የምንፈልገው ከ2025 ጀምሮ ዝግጅት ማድረግ ነው። ወይ ደግሞ በ2027 ከሆነ ስኮላርሺፕ ማግኘት የምንፈልገው ቀድመን የሚያስፈልገንን ነገር አሄድ ፕላን ማድረግ ማለት ነው። ምን ማለት ነው? ለ2026 የምንዘጋጅ ከሆነ እርሊ ከ6 እስከ 12 ወር ጊዜ ቅድመ ዝግጅት ይፈልጋል። ከዶክመንት ዝግጅት፣ ከማይንድ ከሳይኮሎጂካል ዝግጅት፣ አካደሚክ ዋይዝ ዝግጅት፣ ከብዙ ከፋሚሊ ዝግጅት ሁሉ ነገር ይጨምራል። ስለዚህ አሄድ ፕላን ማድረግ እና ለነዚህ ነገሮች ለምሳሌ ዶክመንት ጋዘር ማድረግ፣ ቴስት ወይ ደግሞ ኢንተርቪው ካለ ለዛ መዘጋጀት፣ አካደሚክ ፕሮፋይላችንን ኦሪጂናል ኮፒ ማውጣት ሊሆን ይችላል። የሚያስፈልጋል ለምሳሌ የላንጉጅ ፕሮፊሸንሲ ሊጠይቅ ይችላል። እነዛ ነገሮች ላይ መስራት። ስለዚህ እነዚህን ነገሮች አሄድ በማቀድ ብሬክ እያደረግን ፕላን ማድረግ ማለት ነው። ፕላን ስናደርግ ፕላን ውስጥ እንግዲህ ሚት ለማድረግ የመጨረሻውን ጎል ያስቀመጥነውን ጎል ሚት ለማድረግ ከፋፍለን ጊዜ ገደብ ሰተነው ትኩረት ሰተንበት መስራት ያለብን ነገር ነው ማለት ነው። ከዚህ ጋር ተያይዞ እንግዲህ ስኮላርሺፕ ትምህርቱ ብቻ አይደለም። ለምሳሌ ሰዎች ወደ ውጭ ሲወጡ ለብዙ ነገር ኤክስፖዥር ይኖራቸዋል። ሌላኛው እንግዲህ ልክ ፕላን ስናደርግ ለምሳሌ ሰርች ማድረግ ነው፣ የተለያዩ እድሎችን ማስፋት ነው። ምን ማለት ነው? ለምሳሌ የተለያዩ ዩኒቨርሲቲዎችን በሶሻል ሚዲያ ሊሆን ይችላል የሚያስተዋውቁት ሰዎች ዌብሳይታቸው ውስጥ እየገባን ሪሊቫንት የሆነ ኢንፎርሜሽን ሊሆን ይችላል። እነዚህን ነገሮች ምን ማድረግ ነው? ሁልጊዜ በትክክል አጽንኦት ሰጥተን የምንፈልግ ከሆነ ኪፕ ሰርቺንግ ለዛ እድሉን ስኮላርሺፕ እኛን ፈልጎ እንዲመጣ ሳይሆን እኛ ስኮላርሺፕ እንፈልገን ወይ ደግሞ እኛ ፈልገን ነው ዴዲኬት አድርገን ማግኘት ያለብን ነገር ነው ማለት ነው። እና በትክክል ጊዜ ተሰጥተን የምንፈልገው ነገር ደግሞ ኖርማሊ የምናጣበት ምንም ምክንያት አይኖርም። ስለዚህ ምን ማድረግ ነው? እድሎችን በብዙ አጋጣሚዎች ሰርች ማድረግ ማለት ነው። እና እንዳልኳችሁ እድሎች እኛን ፈልገው እንዲመጡ ሳይሆን እኛ እድሎችን መፈለግ፣ በዛ ውስጥ አቅማችን ማሳየት፣ ዜን በፈጣሪ ገዛ ደግሞ እንደሚሆን ማመን፣ የማይሆንበት ምንም ምክንያት የለም ማለት ነው። አንደርስታንድ ሪኳየርመንት ደግሞ የዩኒቨርሲቲዎች ሪኳየርመንት ምን ይመስላል ወይ ደግሞ ለምንፈልገው ለምሳሌ አንድ ዩኒቨርሲቲ መርጠን የሆነ ዩኒቨርሲቲ ከሆነ እዛ ዩኒቨርሲቲ ላይ ምንድን ነገሮች ናቸው የሚፈለጉት? የስኮላርሺፑ ስፔሲፊክ ክራይቴሪያ ምንድን ናቸው የሚለውን ጂፒኤ ሊሆን ይችላል፣ ቴስት ሊሆን ይችላል፣ ለምሳሌ ፕሮፊሸንሲ ሊሆን ይችላል፣ ሪኮሜንዴሽን ሌተር፣ ፋይናንሻል ዶክመንት የሚፈልጉም ይኖራሉ አንዳንድ ዩኒቨርሲቲዎች። ስለዚህ እነዚህ የሚያስፈልጉት ዩኒቨርሲቲው ወይ ደግሞ ስኮላርሺፑ የሚፈልገውን ሪኳየርመንት ለማሟላት አንደርስታንድ ማድረግ፣ ቀድመን ማወቅ የተሻለ ኦፖርቹኒቲ ነው ማለት ነው። እና ለዚህ ምን ማዘጋጀት ነው? ቼክሊስት ማዘጋጀት። ለምሳሌ ያሉትን ሪኳየርመንቶች በቼክሊስት እያስቀመጥን እያሟላን እየሄድን ያለነውን ደግሞ ቲክ እያደረግን መሄድ ማለት ነው። እና ሚስ የምናደርገው ነገር አይኖርም፣ ለዝግጅታችንም መልካም ይሆናል ማለት ነው። ልክ ስኮላርሺፑን ለምሳሌ የሆነ ዩኒቨርሲቲ መረጠን የሆነ ስኮላርሺፕ ማስተርስ ወይ ፒኤችዲ ላይ ሊሆን ይችላል። ከቨር የሚያደርገው ምንድን ነው የሚለውን አስቀድሞ ማወቅ። አንዳንድ ጊዜ ኢንዲቴል ሳናውቀው ሄደን ልንቸገር የምንችልበት አጋጣሚ እንዳይገጥመን ፉል ነው ወይ ፓርሻል ነው ወይ ምንድን ነው እሱ ከቨር የሚያደርገው? ለምሳሌ ቱሽን ፊ ከቨር ያደርጋሉ። ሊቪንግ ስቲፐን ማለት የወር ክፍያ ይሰጠናል። ኦር ትራቨል ግራንት አለው ወይ? ኦር ደግሞ ምናልባት አኮሞዴሽን አለው ወይ? የሪሰርች ፈንዲንግ አለው ወይ? እነዚህ ነገሮች ማወቅና መረዳት ማለት ነው። ሌላኛው የዩኒቨርሲቲዎችን ኢንቫይሮንመንት በዛው ማወቅ። ልክ አፕላይ እያደረግን ያለበት ዩኒቨርሲቲ የት ነው ያለው? ምን ይመስላል የአየር ሁኔታው? ለዛ ነገር ብሄድ እኔ እንዴት ነው እሱ ኮፓፕ ማድረግ የምችለው? የኔ የውስጥ ዝግጅት ምን ይመስላል? ለዛ አየር አቀባበል፣ ለዛ ኢንቫይሮንመንት አቀባበል፣ የስቱደንት ሰፖርት ሰርቪሶቹ ምን ይመስላሉ? እነዚህ ነገሮች ዲግ አውት ማድረግ እና ቀድመን ኢንቫይሮንመንቱን ማወቅ ማለት ነው። እና ስለ ካምፓስ ካልቸሩ ዳይቨርሲቲው ምን ይመስላል የሚለውን ቀድመን ማዘጋጀት። ቋንቋ ሊሆን ይችላል፣ አመጋገብ ሊሆን ይችላል፣ አየር ሊሆን ይችላል። እነዚህ ነገሮች በትክክል ማወቅ ማለት ነው። ይህንን አንደርስታንድ ማድረግ፣ እነዚህ ነገሮች አስቀድመን ማወቅና መረዳት ማለት ነው።
ሌላኛው እንግዲህ ስለ ዩኒቨርሲቲዎቹ ፕሮግራም ማወቅ ነው። ምንድን ናቸው? ለምሳሌ ፒኤችዲ ላይ ፕሮግራሞቹ ምን አሉ፣ ማስተርስ ላይ ፕሮግራሞቹ ምን አሉ፣ ከኔ ጋር ሊሄድ የሚችል ፕሮግራሞች እነማን ናቸው የሚለውን አንደርስታንድ እና መለየት ማለት ነው። ሌላው ምናልባት ተያይዞ የሚመጣው ለምሳሌ ይሄ ለኢንተርቪው ሊያገለግላችሁ የሚችል ወይ ደግሞ አሰስመንት ካላቸው ዩኒቨርሲቲው ሪትንም ይሁን ኦራል አሰስመንት ካለው በደንብ ሊያገለግላችሁ የሚችለው ፓርት ቫሊዩ እና ካልቸር ኦፍ ዩኒቨርሲቲ መለየት እና ማወቅ ነው። ነገር ሞቲቬሽን ሌተር የሚለው ነገር ላይ ኢንተርቪዋቸው ላይ ሜንሽን ማድረግ እና ዩኒቨርሲቲው ተቀባይነት እንድታገኙ ምን ማድረግ ነው ማለት ነው፣ እድል የሚከፍትላችሁ ነው ማለት ነው። ስለዚህ ሰርች ካደረጋችሁ ተያይዞ ያሉ የዩኒቨርሲቲ ዌብሳይቶች ላይ ስለ ዩኒቨርሲቲው ዲጋውት የምታደርጉበት ቦታ ላይ የዩኒቨርሲቲው ቫሊዩ እና ካልቸር ምን ይመስላል የሚለውን አንደርስታንድ ማድረግ ማለት ነው። ዜን ኢዝሊ ኦፍኮርስ ይሄ እኛን ይመስላል ወይ ደግሞ ከወሰድነው ውጤታማ እንሆንበታለን ብለው ሴሌክት የምትደረጉበት እድል ያሰፋላችኋል ማለት ነው። ሌላኛው ቶትፉል ዲሲሽን ማድረግ ነው፣ መወሰን ነው ማለት በዚህ ስኮላርሺፕ ውስጥ የምር ፈልጌዋለሁ ይሄን ስኮላርሺፕ ወይ ደግሞ ይሄን ስኮላርሺፕ ባገኝ ቀድሞ ቀጣይ የኬሪየር ፕላኔ ምን ይመስላል የሚለውን ነገር እንድትፈትሹበት ያደርጋል ማለት ነው። አር ዩ ጂኒየንሊ ኤሊጂብል ፎር ዲስ ስኮላርሺፕ? አንደኛ እሱም ማወቅ ነው። ዳዝ ኢት ትሩሊ ሰፖርት ዩር አካደሚክ ኤንድ ኬሪየር ጎል? ዜን ዊል ኢት ሄልፕ ዩ ግሮ አካደሚካሊ ፐርሰናሊ ግሮ ለማድረግ ያገለግላችኋል፣ ያግዛችኋል የሚለውን ነገር ዲሳይድ ማድረግ ነው ማለት ነው። እና አንዳንድ ጊዜ ማድረግ ስላለብን ብቻ ሳይሆን የምናደርገውን ነገር ምክንያታዊ ሆነን ማድረግ እና ዜን በዛ ውስጥ ምላሽ መስጠት ስንችል የተሻለ እዛ ዩኒቨርሲቲ ላይ ሰክሰስፉል የሆነ ሰው ቢገኝ የተሻለ ልክ ዶክመንታችሁ ለምሳሌ እያዘጋጃችሁ እያስገባችሁ ፕሮግረሳችሁን ቼክ እያደረገላችሁ ሰው ቢኖር የተሻለ ዊን ለማድረግ እድሉን ያሰፋላችኋል። ስለዚህ ሜንቶር ማን አለ ወይ ደግሞ እዚህ ኤሪያ ላይ ይህንን ነገር ወይ ደግሞ እዚህ ዩኒቨርሲቲ ላይ ስለዚህ ዩኒቨርሲቲ በቂ እውቀት ያለው አለ ወይ የሚለውን ነገር ሰርች ማድረግ ተያይዞ ያለው አንዱ እድልን የሚያሰፋ ነገር ስለሆነ ሜንቶር መፈለግ፣ ጋይድ መፈለግ ወይ ደግሞ ጋይዳንስ የሚሰጣችሁን ሰው የተሻለ ዊን እንድታደርጉ እድሉን የሚያሰፋላችሁን ሰው መፈለግ የተሻለ አማራጭ ነው ብዬ አስባለሁ። እንዳልኳችሁ አፕሊኬሽኑን ሪቪው የሚያደርግላችሁ ወይ ደግሞ ኢንሳይቱን ብትቀበሉ ውጤታማ የምትሆኑበት አጋጣሚ ይኖራል ማለት ነው። የመጨረሻ አፕዴትን ኦልዌይስ መከታተል ነው። ለምሳሌ በኢሜይል ሊሆን ይችላል። እናንተ ኮሚኒኬት እያደረጋችሁበት ባለው ቻናል ሞስት ኦፍ ታይም አክቹዋሊ ኢሜይል ነው። በየጊዜው ቼክ ማድረግ ምን ማለት ነው? ማሟላት ያለባችሁ ሪኳየርመንት ካለ በዛ ቶሎ ቶሎ አፕዴት ስለሚያደርጓችሁ አፕላይ ካደረጋችሁና ከተዋችሁ በኋላ ዳምፕ ማድረግና መተው አይደለም። ምን አለ ዛሬ የሚለውን ነገር ሲሪየስሊ ፎሎ አፕ እና ዴይሊ ደግሞ መከታተል ይፈልጋል። ስለዚህ እነዚህን ነገሮች በትክክል ከተከተላችሁና የምር የውስጥ ፍላጎት ካለ ተነሳሽነት ካለ ዊን የማናደርግበት ምንም አይነት ምክንያት የለም። መልካም እድል እመኝላችኋለሁ። ባይ። በቀጣይ እስከምንገናኝ